እና ሰይድ ትላለች እኔ ግራ የገባኝ እኔ ግራ ያጋባሽኝ አዩ አንቺ ነሽ። እንደ እውነት ለመናገር ከሆነ በእርግጥ እንደው በእድሜ በልጥሻለሁ ብዬ አስብ ነበረ። ግን አሁን እና አንቺን ስናገር እኔ አንቺ እድሜ ጸጋ ነው አልሐምዱሊላህ አላህ ከዚህ በላይ የሚያኖረኝ ማለት ነው። አልሐምዱሊላህ ትልቅ ነኝ ትንሽ አይደለሁም። ግን የሰይድ አብሮ አደግ እኔ ነኝ አንቺ ነሽ። ሰይድ ደግሞ እኔ አልበልጠውም እሱ ነው የሚበልጠኝ በእድሜ ማለት ነው። አንቺ ነሽ እኔ ነኝ ሰይድ አብሮ አደግ እኔን አሮጊት የምትይ ማለት ነው። ሁለተኛ ምናልባት እኔ በአረብ ሀገር ብዙ ነገር ስላሳለፍኩ ይሆናል እንጂ አንቺ ልትበልጭ ትችላለች። ምክንያቱም አንቺ ቤተሰቦችሽ ጋር ነሽ፣ እዚህ ሆነሽ። አረብ ሀገር ደግሞ ጉልበት ይጨርሳል። እኔ እንዳንቺ ቁጭ ብዬ አልበላም። እኔ እንዳንቺ የሰው እጅ ጠብቄ አልበላም። ሰርቼ እንደውም ደህና ነኝ። እውነት 2 ልጅ ራስ ወልጄ ደህና ነኝ። እንዳንቺ አንቺ እንኳን ገና ሳትወልጂ የሰይድ አብሮ አደጉ ነሽ ቁጭ ብለሽ። ለዛ ነው አጭር ስለሆንሽ ነው አሉ። አጭር ነሽ አሉ። ለካ መጥቼ ይችላል። አጭር ስለሆንሽ ነው እንትን የማታስታውቂው ማለት ነው። እና ሽንቷን አጠጣችሁ ብለሽ ደግሞ ሽንትሽን አጠጥተሽው ጠጥተዋለች ብለሽ ሽንትሽን አጠጥተሽው የልጆችህን አባት እንዳደፊው እናቴ። ይሄ ዝም ብሎ ድሮ አባባል ነው። ሽንቷን አጠጣችሁ የሆነ ነገሯን አቀመሰችው ምናምን የሚባለው እንደ የልጆቹና ስለሆንኩ ነው። ልጆቹን ፍለጋ ነው እኔን የሚከተለኝ። እንዲህ ደግሞ አስረሳዋለሁ አላሽም። አስረሻው መሞከር ነው። እንዲህ ጉድ እኮ ነው። እቺ ከሀረር ከምናምን እያለች እንትን ትለኛለች። እውነት ኧረ ተይ ረፊ ተይ ሰይድ ና ፈልጌ ነው እንዴ ላወራ ፈልጌ በዛ እኮ የዚህ ቤት ነገር በዛ ዝም እያልኩ ስመጣ አላየውም። ና እንዴ እናወራና ትጸዳዳና ትሄዳለህ። ሚስት ጋር ልትሄዳ ና አላየውም። አንዴ ቁጭ በል ላወራ ፈልጌ እኮ ነው። ቴኮ ቁጭ በላ ትሄዳለህ። ምን አስቸኮለ? ሄደህ ታገኛታለህ። ምን የሚያስቸኩል ነገር አለ? ቁጭ በል። አዎ ና እንዴ ላውራክ። ቁጭ በልና ላውራክ። ምንድን ነው እንዴ? እኔ እናንተ እኔ ማክበር ታውቁ ማለት አይቶን ይናሳ እኔ ያዘው አና ሰክረት ወል ከበጁት ይዘ አና ከበጁት ቁጭ በልና እናውራ ስለም ቢያል ከኔ ማክበር ትታል። ከዛች አሮጊት ጋር ልትሯሯጥ እኔ ምን ልትሰራ እንደሆነ ምን እንዳስነካች ሱመያ ዋለች። ሌላ አሮጊት አለ። እኔ አሮጊት ነኝ። ምረምታሪ ማለት አይ ጃርቲ ዱሎን ዋታ ከሲጎታ ለከና ቆለፈራ ቁልፊ አትሄድም። አዎ ቆልፌዋለሁ። ቁልፉን ይዣለሁ በእጄ። አትሄድም። ዱላቲ ተነወጂ ተነሽ። ስለሚስቴ ምንም ነገር ስሟለት ተነካችብህ። እቺ አሮጊት ደግሞ ወላሂ አሮጊት። ከዛሽ ቪዲዮን እያየሁት ነበር። አልጨረስኩትም። እስኪጨርሰው ነው ስትሰርቧት ነበር። አሮጊት መስደብን አስፈልገው። እኔን ከፈለግ ሰይድ ያለብኝ ብለሽ አታወሪ። ይኸው ሲያረብሱ ማለት ሲሰርባሽ ምን አረብስ እና አረብስ ተንበይ ሰይዳ አረ ሰርባኛ አታውቅም። ሁሌም እንደዚህ ያቺ አዩ በረኪና እያለች ጭራሽ ደግሞ አዩ በረኪና ብላ መጥራት ጀመረች። እኔ ሸይጣን እሺ ሰላቢ ወላሂ ሰላቢ ለሽ ሰላቢ አዩ ወፍከበጅ ሲካወጀ የጆሌ ለገሪ ያገማ ነው ገስ ፉሬት በየተካርከ ሰራባሴ ስትቀም ቢሆን ማሪያ ነጥቆ ይዳሪያ ነጥቆ ይዳም አዩ ወፍከበጅ ሸይጣን እሺ አንድ ቀን በጥፊ እንኳን መትችላል። ልመታኝ ነው ታዲያ። አክብሬሽ ልጅ ነሽ ልጅነት አለባት ተስተካከላለሽ ብዬ ነው። የሰው ልጅ በዱላ ያስተካከል። ልመታኝ ነው ታዲያ። ይልሚ ደማ ሁሌ ነው ሰራው ተስተካከለሽ ብዬ ዝም ወላሂ ሰላቢ ነኝ። ሰላቢ ባትሆን እንዲያትሆን ይቺ ሰላቢ ጋፋ አስጅርት ጀን አጭዴን ሸይጣን ነሚት ሸይጣን አዩ ተስገባ አዩ አንስደም በኩበ ወላሂ አከነ እንደሆነ አከነ እንቱክኔ ወላሂ ሸይጣን እሺ አዩ ተስገባ አንስደም በኩበ ወላሂ አትነጥያን ጫሊሱ ኔዳ ጫሊሴን ታትነጥ ወላሂ ሲንቱ አሙ በነገራችን ላይ ማለት ነው። አሁን አዩ እኔ ለምን እንዲጭርጭር እንዳለች ገባኝ። አሁን በቃ እንትን ነው አፋ ላይ የሚመጣው እቺ ሰላቢ ቻሮጊት ነው። እውነት ለመናገር የዛን ያክል ብዙ አንበላለጥም። የተወሰነ በበልጥሽ ነው ማለት ነው። ግን አንቺ አሁን የሰይድ አብሮ አደግንን አብረን ነው አንድ አፈር ፈጭተን ያደግነው ብላችሁ አውርታችሁ እኔን አሮጊት ማለት አልነበረብሽም። የሰይድ አብሮ አደግ ከሆንሽ ማለት ነው። ግን እኔ እሱ የራሳችሁ ጉዳይ ነው። ግን አሁን ምንድነው አዩ እንደዚህ ጭርጭር ድብን ያረጋት። እኔ ጠርቶ ቪዲዮ መጀመሪያ ራሱ አይቻለሁ። ጠርቶ በስነ ስርዓት ሲያናግራት
ሊሄድ ነው መጀመሪያ ቪዲዮ ላይ ጠርቶ አውርተዋል። ምንድነው ያወሩት? ጠራትና ነይ የእሱ ላይ መሰለኝ የተለቀቀው ነይና ነይ አላት። ድሬዳዋ ሊሄድ ነው። ካገኘኋት አገኘኋት፣ ካላገኘኋት ደግሞ ከዚህ በኋላ አንቺ ባልሽኝ ነው የሚሄደው። አንቺ ባልሽ ቁጭ በል ካልሽኝ ቁጭ እላለሁ። እሷን አትፈልጋት ካልሽኝ አልፈልጋትም አለ። ለምን አዩ በረኪና እኔ ሲፈጠር አዩ በረኪና ያልኩሽ በስምሽ እኮ ነው። አንቺ በረኪና ከመጠጣት ውጭ ሌላ ነገር ታውቃለህ? ደግሞ ስሜን እሷ ትሰድበኛለሽ። አዩ በረኪና ነሽ። ታዲያ ምንድን ነው? ከዚያ ውጭ ስማለሽ አዩ በረኪና ነሽ አንቺ ማለት ነው። ግን እኔ እንዳንቺ አሁን አንቺ ጭንቅላት ስለሌለሽ ነው እንጂ አዩ በረኪና መሆንሽ ራሱ የሚያስታውቀው ማለት ነው። ሊሄድ አለሽ እስከ ዛሬ ሲዞር ቆይቷል አይደል? ግን አንቺ ገና ለገና ድሬዳዋ የምጠይቀው መስሎሽ እዚች አሮጊት ስር ምን ታደርጋለህ? እዚች አሮጊት ስር ምን ታደርጋለህ? እኔ አሮጊት እንኳን ብሆን እንዲህ እየፈለገኝ ነው። አንቺ ከኔ አንሰሽ ልጅ ሆነሽ ይኸው ጨጓራሽ ይረድብን እያለ ነው። ሁለተኛ የተገባሽ እንኳን አንቺ ወጣት ልጅ ሆነሽ ነው። እኔ አሮጊቱኝ እንኳን እየተፈለግኩ ነው። አንቺ ግን ገና አንድ ፍሬ ልጅ ነኝ ብለሽ የምታስቢው የኔን ባል አግብተሽ የሚያገባሽ አተሽ ነው። የኔን ባል ለምነሽ እግሩ ስር ወድቀሽ ያገባሽው ማለት ነው። እኔ በአንቺ ላይ አልመጣሁም፣ አንቺ በእኔ ላይ ነው የመጣሽው። ስለዚህ እኔ አይሽ አሮጊት እንኳን ሁኜ እበልጥሻለሁ። እኔ አሮጊት ሁኜ በጣም እበልጥሻለሁ። እሺ ዝም ብለሽ እንትን አትበይ። ስለዚህ አሁን ሳይድ እኔ የሚያገኘኝ መስሏት ነው እንደዚህ የሆነች ወረርድብን ያለችው፣ የምንገናኝ መስሏት ነው። እኔ እሺ ብዬ ብመጣብሽ እኔ ሰይድ አናዶኝ ነው እንጂ ሌላ የኔና የሰይድ ጉዳይ ከአንቺ ውጭ ስላለ ነው እንጂ እኔ ሰይድን እኔ ሰይድን ብመጣ ማለት ነው። እኔ በአንድ ቀን እኔ አላህን ካልፈራሁ በአንድ ቀን አንቺን አስፈታሻለሁ። ሰይድን ፍታት ብለው በአንድ ቀን ነው አንቺን ማስፈታሽ ማለት ነው። እኔ ግን እንዳንቺ ባለጌ አይደለሁም። እሺ እኔ እንዳንቺ ባለጌ አይደለሁም። እዛች ልጅ ጋር እዚህ ጋር ትሄድ ምናምን አይደለም። መጀመሪያ ይህንን አሰሪ ቀፎ በበረኪና የመረሻው አይምሮሽን እጠቢውና ባልሽን እንዴት መያዝ እንዳለብሽ ያዡ። እኔ ስለማልፈልገው ሰጠውሽ። እኔ የማልፈልገውን ነገር ነው አንቺ የወሰድሽው ማለት ነው። የኔን ነገር ነው የወሰድሽው ከአሮጊቷ ላይ ቀምተሽ። አንቺ ግን ወጣት ነኝ ብለሽ የምታስቢ ከሆነ ወጣት ነኝ፣ ልጅ ነኝ፣ ሰው ይፈልገኛል ካልሽ አንቺ ነሽ። እኔ ነኝ አሮጊቷ። ተፈላጊው ማን ነው? እና ለማንኛውም እንደዚህ ነው። አይምሮሽን አሰሪ። ቪዲዮውን እንጨርሰው። ጀልቀለሞ ደምተ ዩሽ አርገቴ ሆዱ ልመታኝ ነው አንተ ሰይድ ማልጎቻ ነው። ዱበዱ ወላሂ ዱበዱ ወላሂ አልጠራው ወይኔ ወላሂ ተወኝ። እሺ በቃ ለዚህ ጃሮ ጊዜ ብላ ነው የምቀጠቀጥ ወላሂ እሺ አልደግም ወላሂ አልደግም። እውነት ይገባታል። በጣም ነው የሚገባት። እንደውም ያንስባታል። እንደውም ሰይድ በቀበቶ ነው የመታት። እውነት ሰይድ እንደዚህ እንደማይመታም እንደዚህ በቦክስ ምናምን ነው እንደዚህ የሚማታው ማለት ነው የሳቀው። እንደውም ይህኔ አዝኖላት ይሆናል። አዲስ ፍቅር አይደለም ግን እውነት በጣም አበዛቸው። እውነት ይገባሻል። በደንብ ነው የሚገባሽ። እንዴ አንቺ እኔን አታውቂኝ ምን አትይኝ? እንደዚህ ጥምድ ያደርጋችሁኝ እስከ ጓደኛች ድረስ እንደወገብ ቅማል። እንዴ ምን አርጊ ነው የምትይው? ተውኳችሁ። እኔ ሰው ሲተዋችሁ ማወቅ አለባችሁ እንዴ። እኔ ከተውኳችሁ ተውኝ እናንተ። እንዴ ጉድ እኮ ነው። የእኔ ገና ቪዲዮውን ራሱ አላየሁትም። ቪዲዮውን አይቼ እኔ እመለስበታለሁ። አለቃችሁ። እውነቴ ነው። በጣም አፋችሁ ክፍታፍ ነገር ነው። እና ለማንኛውም ግን ሰይድ እኔ በጣም ነው ደስ ያለኝ። ይዞ ቂጥቂጥ ነው ያደርጋት ማለት ነው። ምክንያቱም በቃ ለምን ትሄዳለህ? አሁን እሷ ለምን ትሄዳለህ የምትለው የምንገናኝ መስሏት ነው። እና አገኘሃለሁ ብዬው የለ እስከ ዛሬ ሄድ የምትለው በቃ ትሄድ አያገኛትም ነው። አሁን ግን ሀረርና ስለው የምንገናኝ ስለመሰላት ብቻ እንግዲህ ሰይድ ካላገኘዋት እኔ ከዚህ በኋላ የማላገኛት ከሆነ በአንቺ ቃል እሄዳለሁ። ቁጭ በል ካልሽ ቁጭ እላለሁ፣ ሂድ ካልሽ እሄዳለሁ። አልፈልጋትም ሱመያን ብሏት ነበር ማለት ነው። እሺ እንደማለት ገና ለገና ሱመያን አግኝቶ ያመጣታል ብላ እንትን እቺ አሮጊት እቺ የልጆች እናት እቺ ከዚች ምን ፈልገ ነው የምትፈልጋት? እቺ አሮጊት እኔ አሮጊቱኝ መብለጤ ነው። እኔ ደግሞ ግርም የሚለኝ አዩዬ
የኔ ቆንጆ አንቺ አዩ በረኪና ነው ከነስምሽ ራሱ እኔ ሱመያ ነኝ። እኔ እንዳንቺ ሰይድን አስፈራርቻ አላገባሁት፣ በቤተሰብ እንትን አሳግቻ አላገባሁት። እንዳንቺ ወጣ ሲለ በሚሊዮኖች ብር አስቀምጥልኝ ብዬው አላቅም። እሺ እኔና ሰይድን ያገናኝን ፍቅር ነው፣ ያስተሳሰረን ፍቅር ነው። 2 ልጆችም ወልደናል። የፍቅራችን ውጤቶች ናቸው ማለት ነው። ስለዚህ አንቺ ነኝ ስላልሽኝ እኔ ሰይድን አሁን አንቺ ብቶኛው ሁለተኛ ቢያገባ ራሴን አጥፍቻለሁ ነው የምትይው። አንቺ የውሸት እንትን እንኳን ትሰሪያለሽ። አንቺ የውሸት ሬሳ ሰርተሽ ሞትኩኝ ና ቅበረኝ ልትይ ትችያለሽ ማለት ነው። አእምሮች ትክክል አይደለም ሲፈጠር። በመጀመሪያ ደረጃ ሰውን እንደዚህ ውርድ አድርግሽ